ኦኬ ሰላም ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ዩኒት 5 ላይ ሲምፕል ማሽንስ የሚለውን አይዲያ እናያለን። በባለፈው ዩኒት 4 ወርክ ኤነርጂ ፎርስ ኤንድ ፓወር የሚለውን አይዲያ እስከ ጥያቄዎቹ ድረስ አይተን ነበር። በዛሬ ቪዲዮ ደግሞ ሲምፕል ማሽንስ የሚለውን አይዲያ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ተከታተሉኝ። ሰብስክራይብ በማድረግ እንድትጀምሩት በአክብሮት ጠይቃችኋለሁ። ስለዚህ ወደ ቪዲዮ እንቀጥልና አዝ ኢንትሮዳክሽን ዛሬ እናያለን ማለት ነው። ስለዚህ ሲምፕል ማሽን ማለት ምን ማለት ነው? እንግዲህ የምታውቁት ነው። እዚህ ጋር የሚታዩት ፊገር ብቻ በቂ ነው ስለ ሲምፕል ማሽን ኢማጂን ለማድረግ ማለት ነው። ሶ ሲምፕል ማሽንስ ምን አይነት ናቸው? ማሽኖቹ ምን ጥቅምስ አላቸው? እናንተ ለምሳሌ በቤታችሁ ዙሪያ ያሉ ማቴሪያሎች አሉ፣ ስራን ለማቃለል የምትጠቀምባቸው ማቴሪያሎች፣ እነዚያ ሲምፕል ማሽን ይባላሉ። ምን ያቃልሉልናል? እንዴት ነው የምንጠቀማቸው የሚለውን ሀሳብ ነው በዛሬ ይዤላችሁ የመጣሁት። በጣም ቀለል ያለ ዩኒት ነው። በጣም ኢንተረስቲንግ የሆነ ዩኒት ነው። ሶ ይህንን አዝ ኢንትሮዳክሽን እና ኢንዲቴል ደግሞ በቀጣይ ቪዲዮ የምንመለከት ይሆናል ማለት ነው። ሶ ሲምፕል ማሽንስ ይላል። ኦኬ ሶ አዝ ኢንትሮዳክሽን ሂር ኢንትሮዳክሽን ኢን ዚስ ዩኒት you are going to study important concepts of simple machines. You have observed that people in your local area are annexed to split wood into parts. Yes? ለምሳሌ እዚህ ጋር የነበረን ግንድ ለሁለት የመክፈል ሲከፍሉ ታያላችሁ ማህበረሰቦቻችሁ ላይ፣ በገጠርማ አካባቢ ሊሆን ይችላል። ብዙ ጊዜ ይሄ ነገር ይታያል። ኦኬ እዚህ ጋር ማለት ነው። Use knives to cut and chop different items and use pulley to lift water from a wall annex. So ቢላ እንጠቀማለን ምን ለማድረግ ነገሮችን ለሁለት ለመክፈል። ፑሊ እንጠቀማለን ሄቪ ኦብጀክትን ወደ ላይ ሊፍት ለማድረግ ወይም ለማውጣት ማለት ነው። በሰው የማይቻለውን ነገር ግን በፑሊ እንዲቻል አድርገን የምናወጣበት ማለት ነው። ሶ እዚህ ጋር ምንድነው የሚላችሁ? እሱን ነው የሚላችሁ። ኦኬ ናይፍ ኤንድ ፑሊ አር ሲምፕል ማሽን ዳት ሄልፕ ፒፕል ቱ ዱ ወርክ ሞር ኢዚየር። አሁን እንግዲህ ማሽን ምንድን ነው የምንለው? እዚህ ጋር በሙሉ የተዘረዘሩት በሙሉ ነገሮች ስራን በቀላሉ እንድንሰራ የሚያግዙ ናቸው። ኦኬ ሂውማንስ ሃቭ ቢን ሜኪንግ ኤንድ ዩዚንግ ሲምፕል ማሽንስ ፎር ኤ ሎንግ ታይም። የስ የሰው ልጅ እንግዲህ ማሽኖቹን ለረጅም ጊዜ እየሰራ ነው የነበረው። ኦኬ አሁንም እየሰራ ነው። we create these machines to help us to survive and do work. ያ በሲምፕል ማሽን አማካኝነት ሰርቫይቭ ለማድረግ የሚጠቅሙ ነገሮች ሁሉ ፕሮዲስ የምናደርግበት ነው ማለት ነው። ሲምፕል ማሽን የኔ ያክል ነው ጠቀሜታቸው ማለት ነው። ኦኬ for a long time. So we use these machines every day and all aspects of our lives. In this unit, students will learn different types of simple machines, purpose of simple machines and mechanical advantage of simple machines. Okay, ስለ ፐርፐዛቸው types of simple machine እናያለን፣ ስለ ፐርፐዛቸው እናያለን፣ ስለ mechanical advantage of simple machine እናያለን። So ይህንን ነው የምናየው። So generally እዚህ ጋር at the end of this unit you should be able to below now the type of simple machine. ሲምፕል ማሽንን ታይፓቸውን ማወቅ አለብን። ኦኬ and another concept define mechanical advantage, velocity ratio and efficiency of the machine. mechanical advantage, velocity ratio እና efficiency of the machine ዲፋይን እናደርጋለን። solve problems related to simple machine የተለያዩ ጥያቄዎችን ፕሮብለሞችን እንሰራለን ማለት ነው። ከምን ጋር? ከሲምፕል ማሽን ጋር የተያያዙ ጥያቄዎች። ኦኬ construct simple machines that are applicable to solve real problems in their local area. ኦኬ ሲምፕል ማሽንን ኮንስትራክት እናደርጋለን። ያ ማለት አፕሊኬብል የሚሆኑትን ማለት ነው። ሪል ፕሮብለምስ ኢን አወር ኤንቫይሮንመንት ምንድነው? በሎካል ኤሪያ ላይ ችግርን ሊፈቱ የሚችሉ ማሽኖችን ኮንስትራክት እናደርጋለን ማለት ነው። ኦኬ ሶ ብሬን ስቶርሚንግ ኩዌሽን ላይ ስናይ እዚህ ጋር ማለት ነው what are simple machines ይላል። ሲምፕል ማሽን ማለት ምን ማለት ነው? which concept do we need to understand simple machines? what type of simple machines do you use in your home? what is the purpose of using simple machine? ይሄን ሁሉ ጥያቄ የምንመልስበት አጭር የሆነ ማብራሪያ መጽሐፋችን ላይ አለ።
ኦኬ በራሳቸው ዲፋይን ማድረግ የሚችሉት ቀለል ያለ ኮንሴፕት ነው ማለት ነው። ኦኬ simple machines and their purpose here. Simple machines and their purpose. Okay, so you should be able to define simple machines as I described before. Here a definition አለ ማለት imagine trying to put a staple through a stack of paper with your bare hand. It is an almost impossible to dangerous task ነው። ኦኬ ለምሳሌ staple through a stack of paper with your bar ይሄ ምንድነው? ስቴፕለር ለማስያዝ ለምሳሌ ወረቀታችሁን ስቴፕለር ለማስያዝ ኦልሞስት ኢምፖሲብል ነው፣ ዳንጀረስ ነው፣ በጣም አይቻልም ማለት ነው። ሶ እዚህ ጋር ሲምፕል ማሽን ግን እንዲቻል ያደርገዋል። ኢምፖሲብል የነበረው እንዲቻል ያደርገዋል። ያ ማለት ምን ማለት ነው? እዚህ ጋር ስቴፕለር አለ። ኦኬ ስቴፕል ለማድረግ አይቻልም በእጃችን። ስቴፕለር gets job done quickly, easily and safely without any danger. ያለምንም ችግር without any problem, without any risk, we can do easily using stapler. ኦኬ ስቴፕለር በመጠቀም ያለምንም ሪስክ ያለምንም አደጋ መስራት እንችላለን ማለት ነው። ማንን? ስቴፕለር ተጠቅመን ወረቀታችንን ማጣበቅ እንችላለን። ጀስት በጣም ኢዚ አድርገን ማለት ነው፣ እኛ ጋር እጃችን ላይ ምንም ሳይደርስ። ኦኬ a simple machine is a device that requires a single force to do mechanical work. ሲንግል ፎርስ ነው የሚጠይቀው፣ አንድ ፎርስ ነው የሚጠይቀው ሜካኒካል ወርክ ለመስራት ማለት ሜካኒካል ወርክ ለመስራት ሲንግል ፎርስ የሚጠይቅ ሲምፕል ማሽን እንለዋለን ማለት ነው። ኢትስ ኤኒ ዲቫይስ ዳት ዩዝድ ቱ ወርክ ኢዚየር። የስ አወር ወርክ ኢዚየር፣ ስራን ለማቅለል ማለት ኤኒ ዲቫይስ ነው። ቢስ ምን ሊሆን ይችላል? ኤኒ ዲቫይስ ስንል ዳይሬክሽን ቼንጀር ሊሆን ይችላል፣ ፎርስ መልቲፕላየር ሊሆን ይችላል፣ ስፒድ መልቲፕላየር ሊሆን ይችላል ማለት ነው። በት it can never be a energy multiplier, because when we see energy, the law of conservation of energy can never be created nor destroyed, or cannot neither created nor destroyed ብለን መግለጽ እንችላለን። ሶ ኢነርጂ መልቲፕላይ አያደርግልንም፣ ግን ፎርስ፣ ስፒድ፣ ዳይሬክሽን እነዚህ ነገሮች ላይ ትልቅ አስተዋጽኦ አለው ሲምፕል ማሽን ማለት ነው። ኦኬ so how can we change the direction of the force? Is it possible to multiply energy? No, never. So let's do this brainstorming question. Okay, how can we change the direction of the force? Force እንዴት ነው የሚቀይርልን? ለምሳሌ ኢንክላይንድ ፕሌን እዚህ ጋር አለን በል። ኦኬ ኢንክላይንድ ፕሌን አለ እዚህ ጋር የሆነ ኦብጀክት እንግዲህ በዚህ ጋር ታንሸራትቱ ፈልጋችኋል። በዚህ ቀጥታ ከማውጣትና በዚህ ጋር ቀጥታ ከማውጣትና በዚህ ማንሸራተት የትኛው ነው ሞር ፎርስ የሚጠይቅ? በዚህ ቀጥታ ማውጣት። ሶ ኢንክላይንድ ፕሌን ጥቅሙ ምንድነው? ቀጥታ ከማውጣት ይልቅ እያንሸራተቱ ማውጣት ፎርስ ይቀንስልናል። which means ፎርስ መልቲፕላየር ነው ማለት። የኛ ፎርስ ቀነሰ ማለት ፎርስ መልቲፕላየር አደረገልን ማለት ነው። በትንሽ ኢፈርት ትልቅ የሆነ ሎድ ስናወጣ ፎርስ መልቲፕላየር ልንለው እንችላለን ማለት ነው። ይህን ነው የሚለን ቪዲዮ እንትን ብሬን ስቶርሚንግ ኩዌሽኑ። ሶ is it possible to multiply energy? No, it's impossible to multiply energy, because we have learned about conservation of energy. ስለ ኮንዘርቬሽን ኦፍ ኤነርጂ አይፈጠርም ከጠፋም አይፈጠርም ከተፈጠረም አይጠፋም ብለን but it can be transferred from one object to another object, one form to another form ብለን ዲስክራይብ እናደርጋለን እንጂ አይፈጠርም። ስለዚህ መልቲፕላይ ኤነርጂ አይደርግልንም ማለት። how can we multiply force or speed? ስፒድ እንዴት ነው መልቲፕላየር የምናደርገው? so let's think about it. ለምሳሌ ስፒድ መልቲፕላየር ስንል ምንድነው? የሆነ ስራ በእናንተ ብትሰሩት ለምሳሌ በእናንተ ብትሰሩት የማያፈጥን ነገር ግን የሆነች ትንሽዬ ማቴሪያል ተጠቅማችሁ ሲምፕል ማሽን ተጠቅማችሁ በአንዴ የሚያልቅ ከሆነ ስፒድ መልቲፕላየር ነው ማለት። we call this ስፒድ መልቲፕላየር ብለን እንጠራዋለን ማለት ነው። ያ ማለት ከኖርማል እኛ ከምንሰራው ኖርማል ይልቅ ማሽን ተጠቅመን ስንሰራው በጣም በፍጥነት የሚጨርስ ከሆነ ስፒድ መልቲፕላየር ብለን እንገልጻለን ማለት ነው። ኦኬ ሶ ዴፊኒሽን እዚህ ጋር ባጭሩ ተቀምጧል። is any device which helps us to do work more easier, በጣም በቀላሉ ስራን የሚያቀልልን ማለት ነው። ኤኒ ዲቫይስ ማለት ስንል ማንኛውንም ነገር ያለውን እቃ በሙሉ ማለታችን አይደለም። ኤኒ ዲቫይስ ስንል ሪሜምበር ፎርስ መልቲፕላየር መሆን አለበት፣ ስፒድ መልቲፕላየር መሆን አለበት፣ ዳይሬክሽን ቼንጀር መሆን አለበት። ከነዚህ ከሶስቱ
ከሶስቶች ውጭ የሆነ ማሽን ኤኒ ዲቫይስ ማሽን ልንለው አንችልም ማለት ነው። ቢካዝ እነዚህን አስተዋጽኦ ማድረግ አለበት ማለት ነው። ኦኬ ሰው እዚህ ጋር ምንድነው የሚለን አክቲቪቲ ላይ ኦብዘርቭ አድርጉ ነው የሚለን። ሰው ወደ ዲፊኒሽን ሞር ዲፊኒሽን ላይ ስንገባ እዚህ ጋር ማለት ነው ተማሪዎች ሲምፕል ማሽንስ አር ኢነርጂ ትራንስፈሪንግ ዲቫይስ ያ ሰው አይ ሳይድ ኤር እዚህ ጋር ሲምፕል ማሽን ምንድን ናቸው? ኤነርጂ ትራንስፈሪንግ ዲቫይስ ናቸው። ቢኮዝ ኤነርጂ ኢዝ ትራንስፈርድ ፍሮም ዋን ፎርም ቱ አናዘር ፎርም ኢን ዲፍረንት ፎርምስ በተለያዩ ፎርም አማካኝነት ኤነርጂ ትራንስፈር ሊደረግ ይችላል። ስለዚህ እነዚህ ሲምፕል ማሽኖች ኤነርጂ ትራንስፈሪንግ ዲቫይስ ናቸው ማለት ነው። አክቹዋሊ ማሽንስ do not create energy which means it can never multiply energy multiply ሊያደርግ አይችልም ማለታችን ነው በሌላ አባባል። ኦኬ or change one form into another can do እዚህ ጋር ያለው አይዲያ ያ ፓራዶክስ አይዲያ ይመስላችኋል፣ ግን እዚህ ጋር ዋናው ምንድነው የሚለው actually machines do not create energy ነው which means energy እንትን ያለው ነው which means change one form energy to another ማለት ነው። They multiply transfer mechanical energy involving a small force into mechanical energy involving a large force. Let's think about it. እንግዲህ ኢንክላይን ፕሌን በቅድም ሰጥቻችኋለሁ። ቀጥታ ወደዚህ ከማውጣትና በዚህ ማንሸራተት በጣም ኢዚ የሚሆነው በዚህ ነው። ያ ማለት ፎርስ መልቲፕላየር ነው ብዬ የገለጽኩላችሁ ጋር ተመሳሳይ ነው። The purpose of simple machine is to make mechanical work easier by remember by ብሎ አያቋርጥም። by አንደኛ changing direction. Okay, አንደኛ changing the direction of the force. When you raise a flag on a flagpole, you pull down on a rope. ለምሳሌ እዚህ ጋር ባንዲራ ጠዋት ስትሰቅሉ ሊሆን ይችላል ወይም ስታወርዱ። ጠዋት ይሰቀላል ባንዲራ፣ እንደገና ደግሞ ማታ ይወርዳል። ሶ እዚህ ጋር ባንዲራው ወደ ላይ በሚወጣበት ጊዜ ሮፕ ወዴት ነው የሚሳበው? ወደ ታች ነው። ኦኬ ስለዚህ እናንተ ፎርስ ወደ ታች ነው፣ ባንዲራው ወደ ላይ ነው። ዳይሬክሽን ቼንጅ ያደረገልን ሲምፕል ማሽን ኢማጂን። አሁን በእንትን ፍላግ ፖሉ ምንድነው? ሲምፕል ማሽን ነው። ስለዚህ ሲምፕል ማሽኑ ላይ አለች። ያ ማለት ፈልክ ነው ብለን ልንላት እንችላለን። የኛ የያዝነው ኢፈርት ነው። ሎዱ ደግሞ ባንዲራው ነው ማለት እንችላለን ማለት ሶ ላይ ሚስማርም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ያ ማለት ገመዱ ዳይሬክሽን ቼንጅ የሚደረግበት ቦታ ላይ ማለት ነው። ዳይሬክሽን አፕዋርድ እና ዳውንዋርድ ዳይሬክሽን ቼንጅ የሚደረግበት ቦታ ላይ ሶ ወደ ላይ ባንዲራው ሲወጣ እኛ ወደ ታች እጃችን ሶ ዳይሬክሽን ቼንጂንግ እንላለን። ቼንጅ ዳይሬክሽን ኦፍ ዘ ፎርስ የፎርስ ዳይሬክሽን ቼንጅ ያደርግልናል ማለት ነው። while we are pulling down the flag is moving upward. ኦኬ ስለዚህ እዚህ ጋር በዚህ አይነት መንገድ ነው ዳይሬክሽን ቼንጅ ሊያደርግልን የሚችለው ማለት ነው። you pull down a rope wrapped around a pulley to raise the flag up ወደ ላይ ለማውጣት እንደነገርኳችሁ ነው ማለት ነው። ስለዚህ በዚህ አይነት መንገድ ነው change the distance effort or to multiply speed or distance speed distance ጨመረ ማለት speed ጨመረ ማለት ነው። በሌላ አባባል ዲስታንስ ረጅም ርቀት አለ ማለት ምን ማለት ነው? ስፒድ ጨመረ ማለት ነው። imagine you need to move a heavy box up to the second floor of the building. Okay, imagine that. You need to move a heavy box up to the second floor of the building. It would be easier to carry it up an inclined plane. Like describe አድርጌላችኋለሁ በፊት like a set of stairs. Okay, ደረጃዎቹን ለማለፍ እንግዲህ በጣም ቀላል የሚሆነው inclined plane በመጠቀም ነው። than to throw it straight up. ይሄ ምንድነው የሚለን? ለምሳሌ እዚህ ጋር inclined plane አለ። እዚህ ጋር ለማውጣት የፈለጋችሁት ኦብጀክት አለ። ስለዚህ ይሄን ኦብጀክት እዚህ ጋር ኦብጀክቱ እዚህ ጋር አለ። በዚህ ቀጥታ ከማውጣት ይልቅ በዚህ ማንሸራተት በጣም ይቀላል ማለት ነው። ያ ማለት but as you move the box upstairs it travels a longer distance than if you throw it straight up. of course ይሄ ግን ይታወቃል። ለምሳሌ እዚህ ጋር ዲስታንሱ ግን ሎንግ ነው የሚሆነው remember ምክንያቱም ሲምፕል ማሽን always speed multiply ያደርጉልንም ማለት ነው። ያ ማለት ስሎውም ያደርጉልን ስፒዱ ምንድነው ይቀንሳል፣ ነገር ግን ፎርስ መልቲፕላይ ያደርጉልናል። እኛ በትንሽ አቅም እንድናወጣው ያደርጉልናል። ግን ደግሞ ኢንቨርስሊ ስፒዱ ግን ይቀንሳል ማለት ነው። ያ ማለት ስትሬት አፕ አቅም ኖሮን ስትሬት አፕ ከምናወጣውና በዚህ ከምናሳልፈው የትኛው ነው አጭር? ይሄኛው ነው። ይሄ
ሃይፖቴኖሱ ይሄ ማነው ኦፖዚት ሳይዱ በጣም አጭር ነው፣ ግን ሞር ፎርስ ይጠይቃል። ግን እኛ የሚሻለን የማንችለውን እቃ በእኛ የማይቻለንን እቃ በዚህ እንዲቻል አድርገን ማውጣት እንችላለን ማለት ነው። ግን ዲስታንሱ የትኛው ነው ማለት ነው? ረዥም በኢንክላይንድ ፕሌን ስናንሸራጥጥ ነው። ይህን ነው የሚነግራችሁ። ኦኬ ሶ change the strength of the force, which means to multiply force ማለት you can apply a weak force to pull the bottle opener up over long distance and it exerts a short but stronger force on the bottle cap. ለምሳሌ እዚህ ጋር ጠርሙስ አለች እንበል። ኦኬ እቺ ጠርሙስ እንግዲህ በዚህ ጋር ምን አለች? ክዳን አለች። ጠርሙስ ኦፐነር አለ። በዛ እንግዲህ በጥርሳችን ልንከፍት እንችላለን አንዳንዴ፣ ግን በእጃችን ኢምፖሲብል ነው፣ አይቻልም። በጥርሳችን ከምንከፍት ይልቅ በቀላሉ ያለምንም ሪስክ ጥርሳችንን ሊያመን ይችላል፣ ግን ያለምንም ሪስክ በቦትል ኦፐነር በአንድ መክፈት እንችላለን ማለት ነው። ስለዚህ ፎርስ መልቲፕላየር አደረገልን ማለት ነው እዚህ ጋር። ኦኬ ስትሬንግዝ ዊክ ፎርስ ሚንስ ዊክ ፎርስ ቱ ፑል ዘ ቦትል ኦፐነር አፕ ኦቨር ኤ ሎንግ ዲስታንስ፣ በሎንግ ዲስታንስ ማለት ነው። ኦኬ እንደ መሰላችሁ ሎንግ ዲስታንስ ማለት ለምሳሌ ኦፐነሩ አለ እዚች ጋር፣ ይህ እዚህ ጋር ጠብቆ ይዛል። እዚህ ጋር እጃችን ይሆናል፣ ከዚህ እስከዚህ ያለው ዲስታንስ ማለት ነው። ይህን ወደ ላይ ይከፍታል ማለት ነው። ስለዚህ ሎንግ ዲስታንስ የሚለው በዛ ምክንያት ነው። ኦኬ ሲምፕል ማሽንስ ሜክ ሜካኒካል ወርክ ኢዚየር ዚስ ዲስክራይብድ ቢፎር በት ዴይ ዱ ኖት ለስን ደ ወርክ ደን። ያ ወርክ ደን ግን እዚህ ጋር ምንም ቼንጅ አይኖሩም። ያ ዌዘር ዩ ዩዝ ሲምፕል ማሽን or you by yourself without using simple machine, the work done cannot be changed. መቀየር አይችልም or doesn't change ማድረግ አይችልም work done። ያ ማለት በማሽን ተጠቀማችሁት በራሳችሁ work done እንዳለ ነው የሚሆነው። which means energy create ወይም አይፈጠርም ለማለት። work ማለት ምን ማለት ነው ብለናል ከዩኒት 4 ላይ work ኤነርጂ ዘ ትራንስፈር ኦፍ ኤነርጂ ብለናል አይደል? ዘ ትራንስፈር ኦፍ ኤነርጂ ብለናል። ሶ በዚህ ጊዜ ምንድነው ትራንስፈር የሚያደርገው እንጂ ወርክ ላይ የሚያደርገው ስራን ይቀንሳል ማለት አይደለም ማለት ነው። ኢፍ ዲስታንስ ኢዝ ጌንድ፣ ዲስታንስ ከተገኘ ኢማጂን ዲስታንስ ካገኘን then the strength of the force less። ያ ምን ብለናል እዚህ ጋር ቀደም ስገልጽላችሁ አይታችሁ ከሆነ change the distance of the effort to multiply speed or distance። ቦትል አለች ብያለሁ እዚህ ጋር። ኦኬ እዚህ ጋር ቦትል አለች ቀደም እንደገለጽኩላችሁ። ይህን ቦትል ለመክፈት ረዘም ያለ አጭር ከሚሆን ይልቅ እንደውም ረዘም ያለ ለዚህ ጋር ለምሳሌ ብንይዘው እዚህ ጋር ቦትል ኦፐነሩ ረዘም ያለ ከሆነ እዚህ ጋር እንደዚህ ስንጫነው ወደታች ስንጫነው በቀላሉ ይከፈታል። ግን ሲያጥር እዚህ ጋር ቢሆን ለምሳሌ ፎርሳችን ያንሰናል። ያ ማለት ዲስታንሱ ሲያጥር ፎርሱ ምን ያህል ማለት ነው? የኛ ፎርስ እየቀነሰ ይመጣል። ዲስታንሱ ሲጨምር ደግሞ የኛ ፎርስ እየቀነሰ ይመጣል ማለት ነው። የኛ ፎርስ እየጨመረ ይመጣል። ዲስታንሱ እዚህ ሲሆን የኛ ፎርሳችን እየጨመረ ይመጣል፣ ለመክፈት ያዳግታል ማለት ነው። ግን ደግሞ ዲስታንሱ እየቀነሰ ሲመጣ ያ ማለት እየጨመረ ሲመጣ ከዚህ ያለው ከቦትሏ ጫፍ ወይም ከክዳኗ ጫፍ እስከ እኛ እጃችን ማረፊያ ድረስ ያለው ዲስታንስ ሲጨምር ፎርሳችን የኛ ይቀንሳል። በትንሽ ፎርስ መክፈት እንችላለን ማለት ነው። እሱን ነው ይሄ ታችኛው አይዲያ የሚነግራችሁ። ኦኬ ይሄ አት ዘ ዲስታንስ ግን ዲስታንስ ባገኘን ቁጥር ዘ ስትሬንግዝ ኦፍ ዘ ፎርስ ለስ ፎርሱ ይቀንሳል። ኢፍ ስትሬንግዝ ኢዝ ጌን ስትሬንግዝ ወይ ማለት ፎርሱ ትልቅ ከሆነ ዘ ዲስታንስ ፎርስ ትራቨልስ ለስን ያ ፎርሱ የሚንቀሳቀሰው ዲስታንስ ትንሽ ይሆናል ማለት ነው። ሲምፕል ማሽንስ ዩዝ ኒድ ኢነርጂ ኦር ፓወር ሶርስ ቱ ወርክ። ያ ወርክ ያስፈልጋል ማለት ፓወር ያስፈልጋል። ኢን መኒ ኬዝ ዩ ሲምፕሊ the energy to apply force by pushing or pulling, but energy can come from gasoline or electricity too. So all of these are input force. ያ input force አለ። input force ማለት ምን ማለት ነው? የሆነ ነገር አስገብተን አውትፑት ፎርስ እናገኛለን። ኢንፑት ፎርስ ለምሳሌ እኛ ኢፈርታችን የኛ የምናወጣው ኢፈርት ኢንፑት ፎርስ ይባላል። ከዛ የምናገኘው እንዲሰራ የፈለግነው ነገር የምናገኘው ውጤቱ አውትፑት ፎርስ እንለዋለን ማለት ነው። the machine's reaction effect yeah yes remember this the machine's reaction effect is output። የማሽኑ ሪያክሽን ማሽኑ በተሰራው ስራ የመጣው ውጤት ምንድነው? አውትፑት ነው። the input and output the total amount of energy always remain the same። ያ
ቢኮዝ ኢነርጂ ኦንሊ ቢ ትራንስፈርመር ነው። ኢነርጂ ትራንስፈር ብቻ ነው የሚሆነው እንጂ አይፈጠርም፣ ወይም ከጠፋም አይፈጠርም ከተፈጠረም አይጠፋም ስላል ሪሜን ዘ ሴም ነው ማለት ነው። ያ ማለት ወርክ ላይ የሚያሳደው ተጽዕኖ አይኖርም ማለት ነው። ሲምፕል ማሽንስ አክት አዝ ፎርስ ኦር ስፒድ መልቲፕላየር እንደምን እንደ ፎርስ እና እንደ ስፒድ መልቲፕላየር አክት ያደርጉልናል፣ ይጠቅሙናል ማለት ነው። To deal with this exercise 5.1 it's better to use the term effort and load. What is effort? What is effort and load? effort ማለት ምን ማለት ነው? load ማለት ምን ማለት ነው? okay, effort is the force exerted on a simple machine, a fixed pulley, an inclined plane etc. ለምሳሌ imagine እዚህ ጋር እንግዲህ ኢንክላይንድ ፕሌን አለ። ቀላል ኤግዛምፕል የሚሆነው እሱ ነው ማሳያችሁ። የሆነ ኦብጀክት ተቀምጧል እዚህ ጋር መጠነቁስ ያለው ኦብጀክት ዜን ወደዚህ ልገፉት ነው። የእናንተ እጅ እዚህ ጋር ነው የሚያርፈው ስገፉት ማለት ነው። ወይም በሆነ እቃም ልገፉት ትችላላችሁ። ወደ ላይ ሲገፋ መጀመሪያ ላይ እዚህ እንትኑ ላይ መግፊያ ቃል አይደለ? መግፊያ ቃል እዚህ የምገፉበት ወደ ላይ። ያ ማለት ወይም እዚህ ጋር የሆነች ነገር አስቀምጣችሁ ልስቡት ትችላላችሁ። እዚህ ጋር ይሄ እዚህ ጋር ተይዟል። ቴንሽን ፎርስ እዚህ ጋር አለ። ይህን ወደ ስስቡት ይሄን ወደ ይስቧል። ስለዚህ እናንተ የምታሳርፉት ማሽኑ ላይ የምታሳርፉት ነገር ኢፈርት ተብሎ ይጠራል ማለት ነው። ኢፈርት ተብሎ ይጠራል። ለምሳሌ ሳይዘር እንውሰድ። መቀስ ስንጠቀም እኛ ላይ ቀዳዳዎችና ቀዳዳዎቹ ላይ ጫታችንን ያስገብተን ስንጫንና ስንከፍት ያ ምንድነው? ሲምፕል ማሽኑ ሳይዘር ነው። ሲምፕል ማሽኑ ሳይዘር ነው። እዚህ ጋር እኛ እዚህ ጋር እናስገባለን ጣቶቻችንን እዚህ ጋር እና እዚህ ጋር ኦኬ። ይሄ ሳይዘር ነው። ዜን እዚህ ጋር ምንድነው? ፋልክረም አለ። ሰው እዚህ ጋር ሎድ አለ። ልንከትፍ የፈለግነው በመቀሱ ልንቆርጥ የፈለግነው ነገር አለ። እዚህ ጋር የምናሳርፈው ምንድን ነገር ኢፈርት ይባላል። ሎዱ ደግሞ ይሄ ሲምፕል ማሽኑ እዚህ እንትኑ ላይ ኦብጀክቱ ላይ የሚያሳርፈው ምንድን ይባላል? ሎድ ተብሎ ይጠራል ማለት ነው። ሰው እሱ ነው ዲፋይን የሚያደርግላችሁ። ኦኬ ፎርስ ነው። ፎርስ ኤግዘርትድ ኦን ሲምፕል ማሽን ሲምፕል ማሽኑ ላይ ኤግዘርት የሚደረግ ለምን ላይ ሊሆን ይችላል? ፑሊ ላይ ሊሆን ይችላል። ኢንክላይንድ ፕሌን ሊሆን ይችላል። ኢቲሲ ኦር ኮምፓውንድ ማሽን ሊሆን ይችላል። ለምሳሌ ባይስክል ኮምፓውንድ ማሽን ነው። ባይ አን ኤክስተርናል በዲ ላይክ ሂውማን ቢንግ በሂውማን ቢንግ ነው ይሄ ኢፈርት የሚወጣው ማለት ነው። ኦኬ ወርክ አውትፑትስ ኢፈርት ታይምስ ዲስታንስ ሙቭ ባይ ዘ ኢፈርት ወርክ አውትፑት ማለት ምን ማለት ነው? ሶሪ እዚህ ጋር ወርክ ኢንፑት ማለት ምን ማለት ነው? ያ ማለት እኛ ግብአት ማለት ነው። ለምሳሌ የሆነ ነገር ለማግኘት የሆነ ነገር ታስገባላችሁ አይደለ? የሆነ ነገር አውትፑት ለማግኘት ኢንፑት ያስፈልገናል። ስለዚህ ወርክ ኢንፑት ማለት ነው ኢፈርት ታይምስ ዲስታንስ ሙቭ ባይ ዘ ኢፈርት ብለን እንገልጸዋለን ማለት ነው። በእንትን ስንገልጸው እንደዚህ ነው። ኢፈርት ታይምስ ዲስታንስ ሙቭ ባይ ዘ ኢፈርት። ያ ማለት ምን ማለት ነው? ኢፈርት እኛ የምናወጣው አለ። ያ ማለት ደግሞ እኛ ያወጣነው ፎርስ የሚንቀሳቀሰው ዲስታንስ በቃ እሱ ነው ኢንሾርት። In order to do a mechanical work you need to move this effort through a distance. ያ ዲስታንስ ያስፈልገዋል። መንቀሳቀስ አለበት። ምን ለማለት? መካኒካል ወርክ ለመስራት። ሎድ ማለት ምን ማለት ነው? ሎድ ደግሞ ማለት እንግዲህ a force exerted by a simple machine እኛ ሲምፕል ማሽኑን ይዘን የሆነ ኦብጀክት ለመሰንጠቅ ፈለግንበል። የሆነ እንጨት በመጥረቢያ ለመሰንጠቅ ፈለግንበል። ስለዚህ እዚያ እንጨቱ ላይ የሚያርፈው በማሽኑ አማካኝነት የሚያርፈው ፎርስ ሎድ ተብሎ ይጠራል ማለት ነው። ሶ ኤ ፎርስ ኤግዘርትድ ባይ ሲምፕል ማሽን ልዩነቱ ነው። ኢፈርት ማለት ምን ማለት? ኢፈርት እዚህ ጋር ምን ብለናል? ኦን የሲምፕል ማሽን ላይ በሲምፕል ማሽኑ ላይ የሚያርፍ ነው። እዚህ ጋር ደግሞ ኤ ፎርስ ኤግዘርትድ ባይ ሲምፕል ማሽን ነው። በሲምፕል ማሽኑ የሚተገበር ነው። እዚህ ጋር በሰዎች ነው የሚተገበረው ኢፈርቱ። እዚህ ጋር ደግሞ በሲምፕል ማሽኑ ነው። ልዩነቱ ምንድነው? ኦን ሜሽን ነው። ኦን የምትለዋ ፕሪፖዚሽን በጣም ትልቅ የሆነ ዲፈረንሽት ታመጣለች ማለት ነው። ባይ የሚለው ግን በማሽኑ ላይ ለማለት በማሽኑ አማካኝነት የምንሰራውን ስራ የምንሰራበት ፊክስድ ፖሊ ሊሆን ይችላል። አዛ ዲስክራይብድ አበቭ ባይስክል ሊሆን ይችላል። ኤቭሪቲንግ ሶ ኦን አን ኦብጀክት ቱ ሊፍት ሙቭድ ሊሆን ይችላል። የተለያየ ነገር ነው። ስለዚህ ወርክ አውትፑት አሁን ሎድ ጋር ተያይዞ የሚመጣው ምንድን ነው? ወርክ አውትፑት ነው። ያ ማለት በሲምፕል ማሽኑ አማካኝነት የምናገኘው ነገር ማለት ነው። ሶ ሎድ ታይምስ ዲስታንስ ሙቭ ባይ ዘ ሎድ ታይምስ ዲስታንስ ሙቭ ባይ ዘ ሎድ ይሄ ማቴማቲካሊ ሲገለጽ ማለት ነው። Suppose in a fixed single pulley an effort moves to meter in 1 second to lift
a bucket of water from a wall and the bucket of water from 2 meters at the same time. The speed with which the effort moves would be 2 meters per second and that of the load is 2 meters per second. Here the speed of the effort is the same as the load. Yeah, so the purpose of pulley is የፑሊ ፐርፐዝ ምንድነው እዚህ ጋር የሚሆነው? ኢማጂን እዚህ ጋር አለ ፊገሩ አስቡ እንግዲህ እዚህ ጋር ኦኬ፣ ይሄ የምታዩት ፊገር ፑሊ ነው። ይሄ ፑሊ ነው። አሁን እዚህ ጋር ውሃ እያወጣ ነው ሰውየው። ኢፈርቱ ወዴት ነው? ሮፑስ ምንድነው? ይሄ ሮፕ አለ እዚህ ጋር ኢፈርቱ ወደ ታች ነው። ግን ምንድነው የውሃው ዳይሬክሽን ስፓኬት ወደ ላይ ነው። ዳይሬክሽን ቼንጀር ነው ይሄ ማሽን። ስለዚህ ፑሊ ይሄ በጣም ከባዱ በእኛ የማንችለው በፑሊ ግን በቀላሉ እንትን ማለት እንችላለን ማለት ነው። ዳይሬክሽን ቼንጀር ነው። አሁን እዚህ ጋር ግን የፎርስ ልዩነት አይኖርም። ምክንያቱም ይሄ ወደ ላይ የሚወጣው ፎርስ እና ወደ ታች የሚወጣው ፎርስ ተመሳሳይ ነው። ዳይሬክሽን ብቻ ነው እዚህ ጋር ቼንጅ የሚያደርግልን። እኛ የምናወጣው ፎርስ እና ወደ ላይ የሚወጣው ፎርስ ተመሳሳይ ነው የሚሆነው ማለት ነው። ኦኬ፣ ኢዚሊ በዳይሬክሽን ቼንጀር መስራት እንችላለን። አሁን ቀጥታ እናወጣው ብንል ግን አንችልም። ቁመታችን ላይደርስ ይችላል ማለት ነው ፈለግነው ቦታ ላይ ለማድረግ። ኦኬ፣ ከታይ ተዘቅዝቀን ልናወጣ ስንል አደጋ ሊደርስብን ይችላል ማለት ነው። አሁን የሰውዬ ከጉድጓድ ሊሆን ይችላል የሚያወጣው ይህን ውሃ ፑሊ ተጠቅሞ ዜን ከብዙ ነገር ከአደጋም ሳይቀር ሲምፕል ማሽን ትልቅ የሆነ ሮል ይጫወታል ማለት ነው። ኦኬ ሶ ሱፖዝ ይሄ የገለጽነው ነው። አሁን እዚህ ጋር የገለጸልን ነው አይዲያው። ኤንድ እዚህ ጋር እንደምታዩት ኢንክላይንድ ፕሌን አለ። ኦኬ ሎድ አለ። ሎድ ማለት የተጫነው እቃ ማለት ነው። ሊወጣ የተፈለገ ወደ ላይ እንዲወጣ የተፈለገው ኢፈርት ይኸው እዚህ ጋር ስንገፋው ማለት በማሽን ኦኬ። ሄት ራይዝድ ኤች ይሄ ሄቱ ነው። ምን ያህል ሄት እንደሚወጣ የሚነግረን ነው። ኢንክላይንድ ፕሌን ይሄ ነው እንግዲህ ስሉን እንደተመለከታችሁት። አን ኢንክላይንድ ፕሌን ኢዝ ኤ ስሞል ኢፈርት ዩዝድ ቱ ሊፍት ዘ ሄቪ ሎድ። ያ በጣም ከባድ የሆነን ኦብጀክት ለማውጣት የምንጠቀምበት ኢንክላይንድ ፕሌን ተብሎ ይጠራል ነው የሚላችሁ። ሄንስ ዘ ኢንክላይንድ ፕሌን ኢዝ ዩዝድ ቱ መልቲፕላይ ፎርስ መልቲፕላየር ነው። ቢኮዝ በትንሽ ፎርስ ትልቅ የሆነን ሎድ ማውጣት ስለምንችል። ኢን አዘር ወርድስ ኢት ኢዝ ኤ ፎርስ መልቲፕላየር ማሽን ነው ኢንክላይንድ ፕሌን። ቢኮዝ ለምንድን ፎርስ መልቲፕላየር ያልነው እዚህ ጋር ይህን ኦብጀክት አሁን ተሸክመን ስትሬት በዚህ ማውጣት አንችልም፣ ግን በኢንክላይንድ ፕሌን ሸርተት እያደረግን ማውጣት ችለናል። ስለዚህ ፎርስ መልቲፕላየር ብለን እንጠራዋለን ማለት ነው። ኦኬ ስለዚህ ኬ ኮንሴፕቶችን እናያቸው እስኪ። እዚህ ጋር ኬ ኮንሴፕቱን ስንመለከት ማሽን ዲቫይስ ዲዛይን ቱ ዱ ሜካኒካል ወርክ ኢዚሊ የሚለውን አይተናል በባለፈው። አሁን እዚህ ጋር ይገለጸነዋል። ኢፈርት ደ ፎርስ አፕላይድ ኦን ኤ ማሽን ብለናል። በሰዎች የሚተገበር ማሽኑ ላይ የሚተገበር ፎርስ ኢፈርት ብለነዋል። ኦን ሲምፕል ማሽን ማለት ነው። ያ ማለት ዩ ኤግዘርት ኦን ሲምፕል ማሽን ነው። ሎድ ማለት ዘ ፎርስ ኤግዘርት ባይ ሲምፕል ማሽን ብለን ገልጸነዋል ማለት ነው። ስለዚህ ይህንን መርሳት የለባችሁም። እዚህ ጋር ኮምፓውንድ ማሽን ተቀምጣልናለች፣ ባይስክል ነች። ዜን እዚህ ጋር ምን በጣም በርካታ ሲምፕል ማሽኖች አሉ። የሲምፕል ማሽኖች ስብስብ ነው ኮምፓውንድ ማሽን ልንለው እንችላለን። እዚህ ጋር ስክሪው እዚህ ጋር አለች፣ ይሄ ማለት ነው። እዚህ ጋር ደግሞ ሊቨር አለ። ያ ሊቨር ማለት ነው ፔዳል የምንመታው ማለት ነው። ፑሊ አለ። ፑሊ ደግሞ እንዲሽከረከር የሚያደርገው እዚህ ጋር እንዲንቀሳቀስ የሚያደርገው ማለት ነው። ከዚህ እስከዚህ ጋር ይኸው ፑሊ፣ ይሄ ቺንጋው አለ አይደለ? ቺንጋው የተያያዘበት ምንድን ነው? ፑሊ ነው። ያ ማለት ከፍተኛ የሆነ እንቅስቃሴ እንዲንቀሳቀስ የሚያደርግልን ፔዳሉ ወደ ሲመታ ሊቨሩ ሲመታ በእግራችን ፔዳሉ። ስለዚህ ይሄኛው ደግሞ ይንቀሳቀሳል ማለት ነው። ኦኬ ዜን እዚህ ጋር ደግሞ ዊል ኤንድ አክስል አለ። ዊል ኤንድ አክስል እዚህ ጋር አለ ማለት ነው። ጎማዎቹ የተሰባሰቡበት ቦታ ዊል ኤንድ አክስል ነው። ያ ማለት ጎማዎቹ ማለት ነው። ኦኬ ስለዚህ እዚህ ጋር ባይስክሏ በዚህ አይነት መንገድ ዲተርማይን ማድረግ እንችላለን። ሲምፕል ማሽንስ ኦን ኤ ባይስክል ያ ሲምፕል ማሽኖች ናቸው፣ ጥርቅምቅሞች ናቸው። የቀላል ማሽኖች ጥርቅምቅም። እዚህ ጋር ምን አለ? ሊቨር አለ። እነዚህ ተጠራቅሞ ኮምፓውንድ ማሽን ይመሰረታሉ። ቀደም ነግሬያችኋለሁ። ይህን ነው የሚገልጽላችሁ ፊገሩ። ኢን ኤ ባይስክል ዘ ስሞል ዲስታንስ ሙቭድ ባይ ኤ ፐርሰን የስ ኢን ኤ ባይስክል ዘ ስሞል ዲስታንስ ሙቭድ ባይ ኤ ፐርሰን ኦን ኤ ፔዳል ኢዝ መልቲፕላይድ ባይ ዘ ዊልስ ኦፍ ዘ ባይስክል። ያ እዚህ ጋር ባይስክሉ ላይ ምንድን ነው የሚለው? ስሞል ዲስታንስ ሙቭድ ባይ ዘ ፐርሰን ነው። ትንሿ ዲስታንስ በሰውየው በሚያሽከረክረው ሰው ላይ የምትንቀሳቀሷ ምንድነች? መልቲፕላይ ባይ ዘ ዊል ኦፍ ዘ ባይስክል። በዊሉ ነው እንትን ያለችው ማለት የምትባዛው።
and long distances covered during the same time. Okay, a bicycle is called a speed multiplier ነው because ስፒድ መልቲፕላየር ነው ባይስክል እንደምታውቁት ኦር ዲስታንስ መልቲፕላየር የምንለው ነው ማለት ያ ማለት ረጅም ርቀትን መጓዝ እንችላለን ማሽን ስለሆነች። ኦኬ እዚህ ጋር እንግዲህ ሲምፕል ማሽንስ አት ሆም የሚል አይዲያ አለ። እነዚህን አይዲያዎች በግልጽ የምናይ ይሆናል። ምክንያቱም በቤታችን ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል፣ የተለያዩ ሲምፕል ማሽኖችን እንደምንጠቀም ይታወቃል። ስለዚህ እነሱ ነው ዲተርማይን የምናደርገው። ሲምፕል ማሽንስ አት ሆም የሚላችሁ እሱን ነው ማለት ነው። ኦኬ ሲምፕል ማሽንስ አት ሆም የሚለውን አይዲያ ለመግለጽ ያክል በቀላሉ ማሽኖች ተቀምጠዋል እዚህ ጋር እንትናችሁ የስ ሲምፕል ማሽን አለ አት ሆም የሚለው ማለት ነው። ዜን እዚህ ጋር በምናይበት ጊዜ አት ዘ ኤንድ ኦፍ ዘ ሴክሽን ዩ ሹድ ቢ ኤብል ቱ ሊስት ዲፈረንት ሲምፕል ማሽንስ ሲምፕል ማሽኖቹ ሊስት ማድረግ አለባችሁ ነው የሚለው። ራይት ዘ ፐርፖዝ ኦፍ ዘ ሊስትድ ሲምፕል ማሽንስ ዘርዝራችሁ ከዘረዘራችሁ በኋላ ሊስትድ የተደረጉ ሲምፕል ማሽን ፐርፖዛቸውን መጻፍ አለባችሁ ነው የሚለን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር የመጀመሪያው ሰንጠረዥ ሲምፕል ማሽን አት ሆም እቤታችን ምን አይነት ማሽኖች ልንጠቀም እንችላለን፣ በዚህ ሳመራይዝ ማድረግ እንችላለን። ባይዘው በጣም ቀላል የሆነ ኮንሴፕት ስለሆነ ኦኬ ምን ልንጠቀም እንችላለን እዚህ ጋር ተከታተሉ በደንብ ምክንያቱም በፈተና ለምሳሌ ልትጠየቁ ትችላላችሁ ማለት ነው። ስማቸውንና ጥቅማቸውን ተብላችሁ ልትጠየቁ ትችላላችሁ። ስለዚህ እንሰራለን። ለምሳሌ ከቀላሉ እንነሳ። ናይፍ አለ። ይሄ ቢላ እንደ ዌጅ ነው የሚጠቅመው እሱ ናይፍ እንደ ዌጅ። ለምሳሌ ናይፍ የስ ናይፍ ምንድነው? እንደ ዌጅ ነው። ዌጅ ጥቅሙስ ምንድን ነው ስንል ጥቅም ራሱን የቻለ ጥቅም አለው አይደል እንዴ? ለምንድን ነው የሚጠቅመው? ካቲንግ ማቴሪያል ነው። ካቲንግ ፎር ካቲንግ ማለት ትችላላችሁ። ካቲንግ ማቴሪያል ነው። እንደገና ደግሞ ሌላ በጣም በርካታ የሆኑ እንትኖችም አሉ። ኦኬ ለምሳሌ ናይቭ አለ፣ ቦትል ኦፐነር አለ። ቦትል ኦፐነር አለ። ኦፐነር ጽሁፍ አይነበባችሁ እንግዲህ። ኦኬ ሶሪ እዚህ ጋር ናይፍ ዌጅ ነው። ይሄ ዌጅ ነው። ካቲንግ ማቴሪያል ነው ብያለሁ። ካቲንግ ማቴሪያል ነው ማለት ነው። እዚህ ጋር ደግሞ ምን አለ ማለት ነው? ቦትል ኦፐነር አለ። ቅድም እንዳሳየኋችሁ በምስሉ ለማሳየት ሞክሬ ነበር። ቦትል ኦፐነር ምንድነው? ሊቨር ነው። ኦራይት ሊቨር ነው። እሺ ሶስተኛ ላይ ምን ልናይ እንችላለን? ዲር ኖብ በር የምናስይዝበት ማለት ነው። ኦኬ እንደምን ዊል ኤንድ አግዝል ሊያገለግል ይችላል። ኦኬ ስቴርኬዝ ለምሳሌ። ሌላ ደግሞ ስቴርኬዝ ማለት ኢንክላይንድ ፕሌን ለማለት ነው። እንደ ኢንክላይንድ ፕሌን የሚያገለግለን ማለት ነው። ኢንክላይንድ ፕሌን ነው የሚያገለግለን ማለት ነው። ኦኬ ሌላ ደግሞ ስክሪው ነው ራሱ። ስለዚህ እነዚህ ጥቅማቸው ምን ሊሆን ይችላል? ሌላ ፑሊ አለ። ይሄ ጥቅሙ ምንድን ነው የሚለውንም አይዲያ መግለጽ አለባችሁ ማለት ነው። ኦኬ ፋንክሽናቸው እንግዲህ እዚህ ጋር እንደገለጽኩላችሁ ምን ብለን ገለጽናቸው? ናይፍ ቅድም እዚህ ጋር ብለነዋል። አስላጥፈውት ነው። አሁን ለምን ያገለግላል ስንል ካቲንግ ማቴሪያል ብዬ ጽፌላችኋለሁ። ለመቆራረጥ ካቲንግ ማቴሪያል። እንደገና ደግሞ እዚህ ጋር ቦትል ኦፐነር ብያለሁ። ቦትል ኦፐነር ለመክፈት ማለት ነው። ኦፕኒንግ ማቴሪያል ለማድረግ ያ ማለት በእጃችን መክፈት የማንችለውን ነገር ለመክፈት ብለን ገልጠናል። ኦኬ ሌላ ደግሞ ዲዮር ነው ብለናል። ዲዮር ነው ለምን ያገለግላል ስንል እዚህ ጋር ዩዝድ ቱ ኦፕን ሄልፕ ቱ ኦፕን ኤንድ ክሎዝ ዘ ዶር ኢዝሊ በቀላሉ ምን ለማድረግ ማለት ነው ለመዝጋት እና ለመክፈት እንጠቀምበታለን ማለት ነው። ያማን ዶር ነው የምንለው ማለት ነው። ኦኬ ስለዚህ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ኦኬ
ሌላ እንግዲህ ሲምፕል ማሽንስ አት ምን ይላል እዚህ ጋር የስ እዚህ ጋር ዩ ፋውንድ አውትሳይድ ዮር ሆም ያ ማለት ስራ ቦታችን ሊሆን ይችላል። ሲምፕል ማሽኖች የምንጠቀማቸው ምን ሊኖሩ ይችላሉ? ሲምፕል ማሽን አት ምን ልንጠቀም እንችላለን? ኦኬ ስራ ቦታ ላይ ራምፕ ኢንክላይንድ ፕሌን ማለት ነው። ራምፕ አለ ራምፕ ኦር ኢንክላይንድ ፕሌን ማለት ነው። ኢንክላይንድ ፕሌን ለምን ይጠቅማል? ቱ ሊፍት ሄቪ ኦብጀክት ኢዝሊ ሄቪ ኦብጀክት ሊፍት ለማድረግ ያገለግላል። ሲሳው አለ ሲሳው ማለት ይሄ ውዝዋዞ የምንጫወትበት ወይም እንደ ሊቨሩ ነው የሚያገለግለን ለመጫወቻ ብቻ ለተለያየ ስራ የሚያገለግለን ሊቨር ወይም እንደ ሊቨሩ ነው የሚያገለግለን ማለት ነው። ያ ማለት ዩዝድ ቱ ኪፕ ባላንስ ኪፕ ለማድረግ ያገለግለናል። ክሬን ኦር ፑሊ ዩዝድ ቱ ሊፍት ኢን ዲፈረንት ዳይሬክሽን ዩዝድ ቱ ሊፍት ለማድረግ ነው የሚያገለግለን። ፑሊ የሆነ ነገር ዳይሬክሽን ቼንጅ የሚያደርግልን ነው ብለናል። አክስ ኦር ዌጅ እንግዲህ የሆነ ነገር ለሁለት ለመክፈል ያገለግለናል ብለናል ማለት ነው። ኦኬ ዌጅ በዚህ አይነት መንገድ ካየ ነው። ባይስክል አለ። ባይስክል እዚህ ጋር ሙቭመንት ነው የሚያገለግለው which means ስፒድ ኦር ዲስታንስ መልቲፕላየር ብለን መግለጽ እንችላለን ማለት ነው። and then ድሪል አለ ስክሪ ኦር ሜካኒዝም። ይሄ ድሪል የሆነ ነገር ለመብሳት የምናገለግለው ነው። ይሄ ሁሉ ስራ ቦታ የምንጠቀመው ሲምፕል ማሽን ነው ማለት ነው። ሶ ሌትስ ኮንቲኒው። እነዚህን ካየን በራሳችሁ መጻፍ ትችላላችሁ ማለት ነው። እነዚህ በጣም ቀላል የሆኑ ዲቫይሶች ናቸው which means at home እና at workplace የምንጠቀማቸው። a simple machine is a device that helps reduce the amount of force required by human ሊሆን ይችላል የሚጠየቀውን ፎርስ to do work ስራ ለመስራት ከፍተኛ የሆነ ፎርስ የሚጠየቀውን የሚቀንስልን ሲምፕል ማሽን ነው ብለን ገልጸናል። አሁንም they often change the direction of a magnitude of force okay ብዙ ጊዜ ማግኒቱድ ኦፍ ፎርስን በትንሽ ፎርስ ልንሰራ የምንችልበትን አማካኝነት ይፈጥራሉ ማለት ነው። ኦኬ and offer mechanical advantage አለው ማለት ነው። simple machines are seen at the building blocks of more እዚህ ጋር ያለው ኮምፕሌክስ ማሽንስ ኮምፕሌክስ ማሽን የሚሰሩት ከሲምፕል ማሽን ነው ብለናል። ታላላቅ ማሽኖች በጣም ኮምፕሌክስ የሆኑ ውስብስብ የሆኑ ማሽኖች የሚሰሩት ትንንሽ ማሽኖችን ኮምባይን በማድረግ ነው። እነሱ ኮምፓውንድ ነው፣ ስብስብ ነው። ኦኬ ስለዚህ ኮምፕሌክስ ማሽን most of the machines you encounter in everyday life are complex. However, break them down to their smaller part and you are left with a simple machines. Okay ኮምፕሌክስ የሆኑ ማሽኖችን ብሬክ ዳውን ስናደርጋቸው ወይም ወደ ትናንሽ ጥቃቅን ስንፈታታቸው ምን እናገኛለን ማለት ነው? ትንንሽ ማሽኖች እናገኛለን። ሲምፕል ማሽን የምንላቸው ነገሮች እናገኛለን ማለት ፑሊስ አለ ዊልስ ሊቨርስ ዌጅስ ኤንድ ስክሪውስ ሲምፕል ማሽንስ ማግኒፋይ ኦር ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ ኦኬ ማግኒፋይ ያደርጉልናል ቼንጅን ዳይሬክሽን የፎርሱን ዳይሬክሽን ይቀይሩልናል ማለት ነው። ሜኪንግ ኢት ኢዚየር ቱ ሙቭ እንዲንቀሳቀስ በቀላሉ እንዲንቀሳቀስ ያደርጉልናል ማለት ነው። ኦኬ and another and bend ኦብጀክቶችን ለማጣበቅ ስክሪው ማለት ነው እሱ ያገለግለናል ማለት ነው። ኦኬ show some types of simple machines as we discussed in the previous section a function of simple machine ጥቅማቸውን እንዳየን ነው የሚላችሁ እዚህ ጋር አይተናል። change direction yes change direction ነው ዳይሬክሽን ይቀይርልናል። ለምሳሌ ፑሊ እዚህ ጋር ቢኖር የሆነ ኦብጀክት ወደዚህ ብናወጣ እኛ ወደ ታች እየሳብ ነው እያለ ወደዚህ ብናወጣ ዳይሬክሽን ቼንጅ ያደረገልን ማለት ነው። ፍላግ ብንሰቅል ብለን አቀድማ አይተናል። መልቲፕላይ ስፒድ ኦር ዲስታንስ ብለናል። ለምሳሌ ባይስክል ምንድን ነው? ስፒድ መልቲፕላየር ነው ኦር ዲስታንስ መልቲፕላየር ነው። መልቲፕላይ ፎርስ ኢንክላይንድ ፕሌን ብለን አይተናል ማለት ነው። ፎርስ መልቲፕላየር ማሽን ነው። ስለዚህ ቼንጅ ዳይሬክሽን ፑሊ ማለት ትችላላችሁ። ፑሊ እዚህ ጋር ደግሞ መልቲፕላይ ስፒድ ኦር ዲስታንስ ባይስክል ነገሮች እዚህ ጋር ደግሞ ኢንክላይንድ ፕሌን ካየናቸው ቀላል ኤግዛምፕሎች ማለት ነው እንጂ በጣም በርካቶች አሉ። ፕሌን ብለን መግለጽ እንችላለን ማለት ነው። ኦኬ ስለዚህ በዚህ አይነት መንገድ እዚህ ፊገሩ ላይ የምታዩት በጣም በርካታ የሆኑ ሲምፕል ማሽኖች አሉ ማለት ነው።
ይሄ የተቀመጠበት እቃው ሳይቀር ሲምፕል ማሽን ነው ታውቃላችሁ። ይኸው ይሄ የተቀመጠበት ዋናው ትልቁ እቃ ሳይቀር ሲምፕል ማሽን ነው ማለት ነው። ኦኬ ስለዚህ በዚህ አይነት መንገድ መግለጽ እንችላለን። በርካታ የሆኑ ሲምፕል ማሽኖች ተቀምጠዋል እዚህ ጋር እንደምታዩቸው። እዚህ ጋር ለምሳሌ ምን አለ? ይሄ ሄልሜቱ አለ። ሱራው ሲምፕል ማሽን ነው። እዚህ ጋር ቡለን ሪስኪው ማስያዣ አለች። በጣም በርካታ የሆኑ ውስጡ ላይ በጣም ብዙ የሆኑ ማሽኖች አሉ። እነዚህ እንግዲህ ስራ ቦታ የሚገኙ ማሽኖች ናቸው ማለት ነው። በቀላሉ ይህን ይመስላል እንግዲህ የዛሬው ቪዲዮ። ስለተመለከታችሁ አመሰግናለሁ። ቪዲዮውን ግን ሰብስክራይብ እንድታደርጉልኝ በአክብሮት እጠይቃችኋለሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሁን። አመሰግናለሁ።